ስኬት ዝም ብሎ አይመጣም። ከባድ ወቅቶች፣ ልብ የሚሰብሩ ጉዳቶችና ማለቂያ የሌላቸው የህይወት ውጣ ውረዶች በስተጀርባ ነው እውነተኛ ኮከቦች የሚፈጠሩት። ዛሬ በቱርክ ድራማዎች ላይ የምናየው በሚሊዮኖች ልብ ውስጥ የገባው የዚያ መልከ መልካም እና ባለተሰጥኦ ተዋናይ የኦስማን አይዲን የህይወት ታሪክም ከዚህ የተለየ አይደለም። በብዙዎቻችን ዘንድ እህል ውሃ በተሰኘው ተከታታይ ድራማ ላይ ቶፕራክ በመሆን የምናውቀው ይህ ሰው ዛሬ እዚህ የደረሰው ግን እጅግ ልብ የሚነካ የህይወት መስዋዕትነትን ከፍሎ ነው። ቪዲዮን ላይክ አድርገን እንጀምራለን። ታሪካችን የሚጀምረው በ1986 እንደ አውሮፓውያን አቆጣጠር በቱርክ ውቧ ከተማ ኢዝሚር ነው። ኦስማን ሲወለድ ለዓለም የተለየ ስጦታ ይዞ የመጣ ልጅ ነበር። ነገር ግን በወጣትነቱ የነበረው ትልቁ ህልም ተዋናይ መሆን አልነበረም፣ የእግር ኳስ ኮከብ መሆን እንጂ። አዎ፣ ኦስማን አይዲ በፕሮፌሽናል ደረጃ እግር ኳስ ይጫወት ነበር። ሜዳ ላይ ሲሮጥ፣ ኳሷን ሲያባርር መላው ህይወቱ ያቺ አረንጓዴ ሜዳ ውስጥ ያለች ይመስል ነበር። ነገር ግን ህይወት አንዳንድ ጊዜ እኛ ካሰብነው በላይ ጨካኝ ትሆናለች። አንድ ቀን ያልታሰበና ከባድ የጉልበት ጉዳት ደረሰበት። ያ ጉዳት ስጋውን ብቻ ሳይሆን የአመታት ህልሙን ሰባበረው። ዶክተሮች ከእንግዲህ እግር ኳስ መጫወት አትችልም አሉት። አስቡት፣ በወጣትነት እድሜ መላው ማንነት የሆነው ህልም በአንድ ጀንበር ሲጠፋ የሚሰማውን ባዶነት። ኦስማን በዚህ ጨለማ ወቅት ተስፋ አልቆረጠም። ፈጣሪ አንዱን በር ሲዘጋ ሌላ ትልቅ በር እንደሚከፍት ያምን ነበር። ከትልቅ ስብራት በኋላ ኦስማን አይዲን ራሱን በሌላ መንገድ መፈለግ ጀመረ። በትምህርቱ በዓለም አቀፍ ሎጂስቲክስ ዘርፍ ተመርቆ ቢወጣም በውስጡ ያለው የጥበብ ፍቅር ግን ሊደብቅ አልቻለም። በጓደኞቹና በቤተሰቦቹ ከፍተኛ ማበረታቻ ያንን ረጅም ቁመናውንና ማራኪ መልኩን ይዞ ወደ ሞዴሊንግ ዓለም ገባ። በ2016 እንደ አውሮፓውያን አቆጣጠር ደግሞ በቱርክ ትልቅ ስም ባለው የቴሌቪዥን ፕሮግራም ፊኖሚናን ላይ በመሳተፍ የብዙዎችን ትኩረት መሳብ ጀመረ። ይህ ውድድር ለኦስማን የዝናው በር መክፈቻ ቁልፍ ሆነ። ሰዎች የእሱን ውጫዊ ውበት ብቻ ሳይሆን ውስጣዊ ጥንካሬውንና ስብዕናውን ወደዱት። ነገር ግን እውነተኛው የኦስማን አይዲን ታላቅነት የተገለጠው ወደ ትወናው ዓለም ሲገባ ነው። በ2020 እንደ አውሮፓውያን አቆጣጠር ኢማኔት በተሰኘው በዓለም ዙሪያ በሚሊዮኖች ዘንድ በሚታየው ድራማ ላይ ሰሊም የተባለውን ገጸ ባህሪ ተጫውቷል። በዚያ ድራማ ላይ ያሳየው እውነተኛ የወደደውን ለማግኘት የሚታገለው ሰው ስሜት፣ የተዋጣለት ትወናና የፊት መግለጫ እያንዳንዱን ተመልካች አስለቅሷል፣ አስደስቷል፣ በስሜት አዘልሏል። የስኬት ጉዞ ቀጠለ። በ2022 እህል ውሃ በተሰኘው ድራማ ላይ ዋናውን ገጸ ባህሪ ቶፕራክን በመጫወት ብቃቱን ዳግመኛ አስመሰከረ። ዛሬ ደግሞ የቱርክን ድንበር ተሻግሮ ሲዮስትሪ በተሰኙ ዓለም አቀፍ የፊልም ስራዎች ላይ በመሳተፍ ይገኛል። በህይወታችሁ ትልቁ ህልማችሁ ሲሰበር የጉዟችሁ ማክተሚያ አይደለም፣ ይልቁንም ህይወት ይበልጥ ወደሚገርምና ወደ ላቀ ስኬት ልትወስዳችሁ የጀመረችበት አዲስ ምዕራፍ እንጂ። ውድ ተመልካቾቻችን፣ እናንተስ ከኦስማን አይዲን የህይወት ታሪክ ምን ተማራችሁ? በኮሜንት መስጫው ላይ አጋሩን። ይህንን የመሰሉ ልብ የሚነኩና አስተማሪ የህይወት ታሪኮች እንዲደርሳችሁ ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ሰላም ሁኑ።